ሰላም እንዴት ናችሁ? አቤል ድሬ ነኝ። በዚህ ቪዲዮ የቲክታክ ሻፕ ላይ የመጣልኝን ኦርደር ፕሪንት ሳደርግ አሳያችኋለሁ። ሁለት ስዕሎች ናቸው። ሁለቱም አንድ ሰው ነው ኦርደር ያደረገው። ወደ ሜሪላንድ የሚላክ ነው። እስቲ አንደኛው ተለቅ ይላል፣ ወደ 24 ኢንች በ50 ነው። አንደኛው ደግሞ አነስ ያለ ነው። ሁለቱም የቤተክርስቲያን ስዕሎች ናቸው። ለማንኛውም ዛሬ የምጠቀምበት ፕሪንተር ካነን ኢሜጅ ፕሮግራፍ ፕሮ 4600 ይሄ ፕሪንተር የመጀመሪያ ፕሪንተሬ ነው። ብዙ ነገሮችን ፕሪንት አድርጌበታለሁ። ብዙ ጊዜ ፕሪንተሮች ሲቀመጡ በራሳቸው ኢንካቸው ድራይ ሊሆን ይችላል እና ክላግ ሊሆን ይችላል። so the good thing is ይሄ ፕሪንተር ብዙ ጊዜ ራሱ self cleaning system አለው። ራሱ ክሊን ያደርገውና ሪኒው ያደርገዋል። after a few weeks of rest እንዴት ፕሪንተሩ ፋንክሽን እንደሚያደርግ በዛውም እንግዲህ እንሞክረዋለን። because last time I printed was ትንሽ ቆይቷል፣ 2-3 ሳምንት እና anyways አብርቼዋለሁ። from the start የሆነ ትንሽ ሳይን እያሳየኝ ነው። I think ሳያን ቀለሙ ባሎ ነው እያለኝ ነው። it's fine. anyways አንድ ፕሪንት ብናደርግበት ምንም ችግር የለውም። ለማንኛውም stay tuned. I'll go ahead and print. okay so ሁለቱንም ፕሪንት አስገብቻለሁ። ይሄ ፊቸር ምን ይባላል? multiple image ይባላል። የተለያዩ 2-3 ፕሪንቶችን በአንድ ላይ ፕሪንት ማድረግ እንዲቻል already ከሲስተሙ ተዘጋጅቷል። anyways so we're going to go ahead and send it. as you can see ይሄ by the way sectional የሆነ ምስል ነው። በሴክሽን ነው ያወጣሁት፣ ራሳቸው ይቆዱታል። እዚህ ፕሪንት ሲደረግ እናዋለን በደንብ። okay ላፕቶፕ ላይ ፕሪንት እንዲያደርግ ልኬዋለሁ። I can hear the printer going. so this will take roughly 26 ደቂቃ ነው የሚለው። በዛ ጊዜ እኛ ደግሞ እስቲ አንዳንድ ነገሮችን ክሊን አፕ እናደርጋለን። my inventory has been full. እዚህ ጋር የተለያዩ ሮሎች ናቸው ያሉት። recently purchase ያደረኳቸውም አሉ። this right here is a canvas ነው፣ በጣም ተለቅ ያለ canvas። በደንብ adjust አደርጋቸዋለሁ። ማንኛውም ፕሪንት እያደረገ ነው። ትንሽ እንጠብቀውና I'll show you the detail. all right, stay tuned, don't go anywhere. እሺ ፕሪንቱ አልቋል። እንደምታዩት በጣም ነው የሚያምረው። ከለርፉል ነው ደግሞ ባንዴ ነው የደረቀው። ብዙ ጊዜ ፕሪንት ሳደርግ ትንሽ takes a little bit time to dry up። ይሄ ግን I think ከማቴሪያሉ ነው መሰለኝ ፕሪንት ከተደረገ በኋላ ይደርቃል ቶሎ ብሎ which is good። በጣም ጥሩ ነው። እና ደስ የሚለው ነገር ደግሞ ምንድነው ሌላኛው ነገር ግላሲ ፊኒሽ መሆኑ ሞር ለስዕሉ ውበት ይሰጠዋል። እንግዲህ ሰው እንደዚህ ይመስላል የዛሬ ቪዲዮ። ይሄንን ፒክቸር ትንሽ አንድ 2 ሰዓት እንዲደርቅ አስቀምጠውና እንትን ብዬ ፓክ አድርጌ እልክላችኋለሁ ማለት ነው ሰዎቹ። ያልነገርኳችሁ ሌላ ደግሞ ማቴሪያሉ it's called vinyl ይባላል ወይም ደግሞ ፎቶ ፔፐር ይሉታል። ደስ የሚለው ምንድነው ይሄ ማቴሪያል ሚላጥ ነው፣ ከጀርባው ይላጣል። በብዛት እኔ ፕሪንት ማድረጋቸው ስዕሎች ከጀርባቸው አድሂሲቭ ያላቸው ናቸው። I think I purchased it maybe 200 ብር ሮሉ ማለት ጥቅልሉ 200 ብር ነው። እዛ ላይ ብዙ የተለያዩ ፒክቸሮችን ማተም እንችላለን እና ግላሲ ፊኒሽ መሆኑ ሞር ለስዕሎቹ ውበት ይሰጣቸዋል። the downside is አንዳንድ ጊዜ ሲለጠፉ አየር ከገባበት ሊነሱ ይችላሉ። ስለዚህ ማንኛውም ሰው ይሄኛው ማቴሪያል የምትጠቀሙ ሰዎች ካላችሁ ሜክ ሹር ስትለጥፉት በደንብ አየር እንዳይገባበት አድርጋችሁ መለጠፍ አለባችሁ። ከዛ በተረፈ ኳሊቲው ጥሩ ነው፣ ፕራይሲም አፎርደብል ነው። ለማንኛውም ይሄን ይመስላል። thank you so much ስላያችሁ ይሄን ቪዲዮ። ጥያቄ ካላችሁ አሳውቁኝ፣ በተቻለኝ አቅም መልስ ሰጣችኋለሁ። ሜክ ሹር ቱ ሰብስክራይብ፣ ኮሜንትም አድርጉ እና ላይክ የምትለዋንም ላይክ አድርጉልኝ። thank you so much። አቤል ድሬ ነኝ። መልካም ጊዜ